በግንኙነት ጊዜ ሚስታችሁ ቀደም ብላ እንድትጨርስላችሁ ከፈለጋችሁ ካልሲ አድርጉላት። ሴትና ወንድ እኩል አይጨርሱም። ብዙ ጊዜ ሴቶች ይዘገያሉ፣ ወንዶች ደግሞ ቀድሞ የሚጨርሱ። ግን ሴት ልጅ ቀደም ብላ እንድትጨርስ ወይም የምትጨርስበትን ሰዓት ልትቀንሱበት የምትችሉበት የተወሰኑ መንገዶችን ልንገራችሁ። አንደኛ፣ እግሯ ላይ ካልሲ ማድረግ እግር አካባቢ ያለውን ብርድ የሚለውን ነገር እንዲቀንስላት ያደርጋል። እሱ ብዙ ጊዜ ሴቶችን ዴንጀር የሚመጣ ነገር ለጭንቅላታቸው እንዳለ የሚነግራቸው ነገር ነው። ዲስትራክሽን ሊፈጠርባቸው ይችላል። ሁለተኛ፣ በግንኙነት ጊዜ ማዋራት ልመዱ። ጆሮዋ ስር ማሾካሾክ፣ የተወሰኑ ነገሮችን መናገር። ቢከዝ በንግግር በጣም የግንኙነት የመጨረስ ነገሯን እርካታ የመድረሷ ነገር የመጨመር አይነት ነገር ስላለው። ሶስተኛ ደግሞ ነገሮችን አትቀያዩ። አንድ ቦታ ላይ የነካሃት የእርካታ ስሜቷ እየተነሳ ካየኸው እዛ ቦታ ላይ በዛው ፍጥነት፣ በዛው ፕሬዠር፣ በዛው ነገር ስትጨርስ ድረስ አድርሳት። አትቀያየር ነገሮች። እሷ ዘግይታ ስለጨረሰች አንተ ቶሎ መጨረስ አለብህ ማለት አይደለም። ኦኬ፣ ቶሎ መጨረስ 3 ደቂቃ ወይም 1 ደቂቃ በታች መሆን አለበት። የዛኔ ነርቭ ላይ ወይም ሆርሞን ላይ ያሉ ችግሮች ይኖራሉ። እነሱን መታከም ትችላለህ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው።